ኢትዮጵያ አሁን ዘመን መጥቶላታል። ሰማይ ተከፍቶላታል። በርና መስኮት ተከፍቶላታል። ያን ማየት አለማየት የየግለሰቡ ውሳኔ ይሆናል። በብዙ መንገድ ይህ ጊዜ የኢትዮጵያ ጊዜ ነው። የተዘነጉ ጉዳዮች የሚታወሱበት፣ ይቻል የማይባል ጉዳይ የሚሰራበት፣ ውጤት የሚታይበት፣ በታሪክ ተሞክሮ የማይታወቅ ጉዳዮች የተሞከረበት ሰፋፊ ውጤት እያየን ያለንበት ጉዳይ ነው። ለምን መጣ ያላችሁ እንደሆነ የእሳቤ ለውጥ አለ። የእሳቤ ለውጥ አለ። አሁን ኢትዮጵያን የምንመራው እንደ ላዳ ሾፌር አይደለም። ኢትዮጵያን የምንመራው እንደ ባስ ሾፌር ነው። የላዳና የባስ ሾፌር ሁለቱም መነሻቸውን ያውቃሉ። ሁለቱም ግን መድረሻቸውን አያውቁም። የባሱ ከተነሳበት እስከሚደርስበት ጊዜ ድረስ ተሳፋሪው ቢዘናጋ አልፎ ይወርዳል እንጂ ባሱ አይታጠፍም። መቆም ባለበት ይቆማል፣ መሄድ ባለበት ጊዜ ይሄዳል። መጨረሻ ፌርማታ ሲደርስም ይዞራል። ትንሽ ቀርቶኛልና ቀጥል አይባልም ባስ። ላዳ ግን እንደሱ አይደለም። ሲጀምር ይጀምርና አይ ቀርቶሃል ቀጥል ይባላል። ወደ ቀኝ ነበር ግራ ገብተሃል ይባላል። ሾፌሩን የሚመራው ማን ነው? ተሳፋሪው ነው። ባስ የሚመራው ግን ተሳፋሪ የሚመራው በሾፌሩ ነው። የፈለገበት ቦታ የተወሰነበት ይቆማል፣ መጓዝ ሲገባው ይጓዛል። በህልም ነው የምንመራው፣ በመሻት ነው የምንመራው፣ በእቅድ ነው የምንመራው እንጂ ከግራ ከቀኝ እንደሱ አይደለም።